ሰላም ለሁላችሁም ጤና ይስጥልኝ። ዛሬ አሪፍ ቶፒክ ይዤ መጥቻለሁኝ። ይህም ቶፒክ በእርግዝና ጊዜ የሚከሰት የደም ግፊት አይነት እነዚህ የደም ግፊት አይነቶች ምን ምን ናቸው፣ እንዲሁም ከሌላው የደም ግፊት በምን ይለያሉ የሚሉትን ቀስ በቀስ የምናይ ይሆናል። ዛሬ የምንመለከተው በእርግዝና ጊዜ የሚከሰቱ የደም ግፊት አይነቶች ምን ምን ናቸው። እነዚህ የደም ግፊት አይነቶች በፓርት መከፋፈል እንችላለን። የመጀመሪያው ጀስቴሽናል ሃይፐርቴንሽን ወይም ጀስቴሽናል የደም ግፊት የምንለው የደም ግፊት አይነት ነው። በሁለተኛ ደረጃ ፕሪ ኢክላምሻ የምንለው የደም ግፊት አይነት አለ። ይህ ከመጀመሪያው ትንሽ ከባድ ነው። ሶስተኛው ክሮኒክ ሃይፐርቴንሽን ወይም ክሮኒክ የደም ግፊት የምንለው አለ። አራተኛ ክሮኒክ ሃይፐርቴንሽን ሱፐር ኢምፖዝድ ኦን ፕሪ ኢክላምሻ ይባላል በእንግሊዝኛ፣ ወይም በክሮኒክ ሃይፐርቴንሽን ላይ ፕሪ ኢክላምሻ ሲጨመር የሚከሰት የደም ግፊት አይነት ነው። እያንዳንዳቸው ምን ምን ናቸው የሚሉትን የምንመለከት ይሆናል። ከቀላሉ ወይም ከጀስቴሽናል ሃይፐርቴንሽን የሚባለው የደም ግፊት እንጀምር። ይህ ጀስቴሽናል ሃይፐርቴንሽን የሚባለው በእርጉዞች ላይ ወይም እናቶች ላይ የሚከሰት የደም ግፊት አይነት ጀስቴሽናል የደም ግፊት ነው ለማለት የራሱ ክራይቴሪያዎች አሉ። እነዚህ ክራይቴሪያዎች ምንድናቸው የሚሉትን ነገር እንወቅ። አንደኛ ግፊቱ ተለክቶ ከ140 በ90 በላይ መሆን አለበት። አንዱ ብቻ ወይ 140 በ90 ብቻ ይበቃል፣ ወይ ሁለቱም ሊሆኑ ይችላሉ። ግፊቱ ከ140 በ90 በላይ ከሆነ እንዲሁም በአንድ ጊዜ ብቻ ሜዠርመንት ሳይሆን ቢያንስ በ4 ሰዓት ልዩነት 2 ጊዜ መለካት አለበት። እንደዛ ተለክቶ ግፊት መኖሩ ከተረጋገጠ ይህ አንዱ ክራይቴሪያ ነው። ሁለተኛው ክራይቴሪያ ደግሞ እርግዝናው ቢያንስ 20 ሳምንት እና ከዛ በላይ መሆን አለበት። አንድ እናት 20 ሳምንት እና ከዛ በላይ ሆኖ ግፊቱ ከተረጋገጠ ጀስቴሽናል ሃይፐርቴንሽን እንላለን። ነገር ግን ሌላው ማረጋገጥ ያለብን ነገር ሁለት ነገሮች አለመኖራቸው መረጋገጥ አለበት። አንዱ ሽንት ላይ ፕሮቲን መኖር የለበትም። ሌላው ደግሞ በግፊቱ አማካኝነት የተከሰተ የአካል ጉዳት መኖር የለበትም። ብሬን ላይ ሊሆን ይችላል፣ ጉበት ላይ ሊሆን ይችላል፣ ኩላሊት ላይ ሊሆን ይችላል፣ ደም ላይ ሊሆን ይችላል። በግፊቱ አማካኝነት የአካል ጉዳት መኖር የለበትም። ሽንት ላይ ፕሮቲን መኖር የለበትም። እነዚህን ክራይቴሪያዎች ካሟላ ጀስቴሽናል ሃይፐርቴንሽን አለበት እንላለን። ከነዚህ ውጭ ከሆነስ ለምሳሌ ፕሪክላምሻ የምንለው ከጀስቴሽናል ሃይፐርቴንሽን አልፎ ወደ ፕሪክላምሻ ተለውጧል፣ ወይም ይሄኛው ፕሪክላምሻ የሚባለው ከበድ ያለ የደም ግፊት አይነት ነው። ከዛኛው አንፃር ሲታይ በፕሪክላምሻ ደረጃ ላይ ደረሰ የምንለው መቼ ነው፣ ወይም ምን ክራይቴሪያ ሲያሟላ ነው ከተባለ አንደኛ ግፊቱ ተመሳሳይ ነው። ልክ እንደ ጀስቴሽናል ሃይፐርቴንሽኑ ከ140 በ90 በላይ መሆን አለበት። ያው በአንድ ጊዜ ብቻ ሜዠርመንት ሳይሆን ቢያንስ 2 ጊዜ በ4 ሰዓት ልዩነት ተለክቶ ይህ ነገር ከተገኘ 140 በ90 በላይ ከተገኘ አንዱ ክራይቴሪያ ተሟልቷል። ምን አለ ማለት ነው? ግፊቱ አለ። ሌላው አንዳንድ ጊዜ 160 በ110 ቢሆንብን፣ ለምሳሌ 160 በ110 ቢሆንብን 4 ሰዓት ጠብቀን ቼክ ማድረግ አይጠበቅብንም። የተወሰነ ደቂቃ አይተን ደግመ ነው አሁንም 160 በ110 በላይ ቢሆን የግድ 4 ሰዓት ግፊት አለበት ለመባል 4 ሰዓት መጠበቅ የለበትም። ደቂቃዎች ብቻ ይበቃሉ። አንደኛው ፕሪክላምሻ ማለት አሁን በነገርኳችሁ መሰረት ግፊት መኖሩ፣ ሁለተኛው ልክ እንደ ጀስቴሽናል ሃይፐርቴንሽኑ እርግዝናው ከ20 ሳምንት በላይ መሆኑ። ስለዚህ አንድ እናት ከ20 ሳምንት በላይ ሆነው እርግዝና በላይ ሆኗት ይህ ግፊት መኖሩ ከተረጋገጠ ልክ እንደ ጀስቴሽናል ሃይፐርቴንሽኑ ሁሉ የፕሪክላምሻም እንትኖች ናቸው፣ እነዚህ ክራይቴሪያዎች ናቸው። ነገር ግን ከጀስቴሽናል ሃይፐርቴንሽን ተጨማሪ ሁለት ነገሮች ከሁለቱ አንዱ ሊኖር ይችላል፣ ወይም ሁለቱ ሊኖር ይችላል። አንዱ ምንድነው? ሽንት ውስጥ ፕሮቲን መኖር ነው። ሁለተኛ በግፊቱ አማካኝነት የአካል ጉዳት ከመጣ፣ ሽንት ውስጥ ፕሮቲን ካለና የአካል ጉዳት ከመጣ ፕሪክላምሻ ደረጃ ደርሷል ማለት ነው። ይህ ፕሪክላምሻ ደግሞ በጣም እጅግ አደገኛ የፕሪክላምሻ ምልክቶች የሚባሉ አሉ። አሁን ፕሪክላምሻ መኖሩን ካረጋገጥን በኋላ ያ ፕሪክላምሻ እጅግ በጣም አደገኛ ደረጃ ላይ ደርሷል የምንለው መቼ ነው ከተባለ አንደኛ ግፊቱ ከ160 በ110 በላይ ሆኖ ቢያንስ 4 ሰዓት እንደዛ ቢቆይ በጣም ይሄ አደገኛ ነው፣ ቶሎ እርምጃ መወሰድ አለበት። ይህ ፕሪክላምሻ የኩላሊት መጎዳት ካመጣ፣ ይህ ፕሪክላምሻ በደማችን ውስጥ ያለው የፕላቴሌት መጠንን መቀነስ ካመጣ፣ ከ100 ሺህ በታች ከሆነ፣ በዚህ በፕሪክላምሻ አማካኝነት የጉበት መጎዳት ከመጣ፣ የጉበት ኢንዛይሞች ከጨመሩ፣ ወይም በቀኝ በኩል ጉበት የሚገኝበት የሆዳችን ክፍል ላይ ከፍ ብሎ በጣም አደገኛ የሆነ የሆድ ህመም ካለ፣ ወይም በጣም ለማስታገሻ አስቸጋሪ የሆነ በማስታገሻ የማይመለስ እጅግ አደገኛ የሆነ ራስ ምታት ካለ፣ እንዲሁም አይን ላይ ብዥ እና ብልጭ የሚል ነገሮች ካሉ፣ ከዚህ በተጨማሪ በሳምባ ውስጥ የውሃ መቆጠር
መቋጠር የውሃ መቋጠር ወይም ፑልሞናሪ ኤዴማ የምንለው ነገር ካለ ከነዚህ ከጠቀስናቸው ውስጥ አንዱ ካለ እጅግ በጣም አደገኛ የፕሪክላምሺያ ተከስቷል ማለት ነው። ይህ ነገር ለምን ይከሰታል? መከላከያው ምንድነው? ከተከሰተ ምን ይደረግ? የሚሉትን ነገሮች በሌላ ቪዲዮ እንመለከታለን። ከዚህ በመቀጠል የምነግራችሁ ምንድነው ክሮኒክ ሃይፐርቴንሽን የሚሉትን እና ሁለቱ የቀሩትን ዲፊኒሽን እንዴት ነው? ክሮኒክ ሃይፐርቴንሽን የምንለው ለምሳሌ አንድ እናት እርግዝና ሳታረግዝ በፊት ሃይፐርቴንሽን ወይም የደም ግፊት መኖር ከተረጋገጠ ወይም አርግዛ ገና 20 ሳምንት ሳይሞላት ከ20 ሳምንት በፊት የደም ግፊት መኖር ከተረጋገጠ ወይም ከወለደች በኋላ በእርግዝና ጊዜ የተገኘ የደም ግፊት ከወለደች በኋላ በ12 ሳምንት ውስጥ መጥፋት አለበት። ከ12 ሳምንት በኋላ ከቆየ ግን እነዚህ ክራይቴሪያዎች ካሟላ ክሮኒክ ሃይፐርቴንሽን አለባት ይባላል ማለት ነው። እንደማንኛውም ሰው ትታከማለች። ሌላው ክሮኒክ ሃይፐርቴንሽን ዊዝ ሱፐር